ነጋዴ ፍቅርን ሸጠሽ ምን አተረፍሽበት? በእጅሽ ነው ወይስ በወለድ? ቆንጆ ኩሩ ልጅ የፍቅር ነጋዴ ፍቅርን ሸጠሽ ምን አተረፍሽበት? በእጅሽ ነው ወይስ በወለድ? ገመድ አጥልቀሽ ፍቅርን የምትስቢ እንደ ከብትና ፍየል ወደ ገበያ የምትነጂ አይቶ የታዘበሽ ሰው ሁሉ አደነቀሽ። ግን ፍቅር እንደ ንግድ ዕቃ አይገዛም። መብትሽን ገፈሽ ከተማ ወጣሽው ፍቅርን መሸጥ እስከማን ተማርሽው? ይህ ከሕግ ውጭ የሆነ ተግባር ነው። ይህ ያንቺ አካሄድ ፍቅርን ማከፋፈል። የሚወደው አንድ ነው። ምንድነው ይሄ መዘባረቅ? ቆንጆ ኩሩ ልጅ የፍቅር ነጋዴ ፍቅርን ሸጠሽ ምን አተረፍሽበት? በእጅሽ ነው ወይስ በወለድ? ደላላውን ትተሽ ከተማውን የምታሞቂው ጥቁሩን አውጥተሽ ቀዩን የምታስገቢው በቀን የምትቆጥሪው ትርፍሽ ስንት ነው? ፍቅርን መሸጥ ቢመስልሽም ክሉ ውጤቱ ውርደትና በሽታ ነው ሁሉ። የሚሆንሽን ወስደሽ የማይሆንሽን ትተሽ ነገን ታይዋለሽ። ይህ ያንቺ አካሄድ ፍቅርን ማከፋፈል። የሚወደው አንድ ነው። ምንድነው ይሄ መዘባረቅ? የወጣትነት መልክ አብሮ የሚቆይ አይደለም። ከወደድሽም ከተላሽም እርጅና ይወርሰዋል። ጊዜ የቆጠረ ሕይወት ይከዳሻል። እውነተኛ ፍቅር ከአንድ ሰው ጋር መቆየት ነው። የወደፊት ጥላ ሆኖ ከልጆች ጋር መኖር ነው። አንቺው መርጪበት፣ መንገዱ ይሻልሻል። እኔ ግን መከርኩሽ የኔ ውድ፣ ይህ ያንቺ አካሄድ ፍቅርን ማከፋፈል። የሚወደው አንድ ነው። ምንድነው ይሄ መዘባረቅ?